በጣም በሚገርም ዓለም ውስጥ ነው ያለነው። ለመሆኑ የሰው ልጅ ለራሱ የሚያስፈልገው ነገር አውቆ ኖሯል? እያንዳንዳችን ማለት ነው። ሁላችንም በዚህ ምድር እያለን ማወቅ ያለብን ነገር ማወቅ አለብን። ያ ምንድን ነው? እግዚአብሔር ዝም ብሎ አልፈጠረን። ምክንያቱም ለየት እንላለን። እግዚአብሔር በራሱ አምሳል የፈጠረው መልካሙንና መጥፎን አውቀን በዚህች ምድር እንድንኖር ነው። ታዲያ የእግዚአብሔር ዓላማ ለሰው ልጅ ምንድን ነው ብለን መጠየቅ አለብን ማለት ነው። የእግዚአብሔር ዓላማ ለሰው ልጅ መልካም ነው። በመጽሐፍ ቅዱስ ትንቢተ ኤርምያስ 29:11 ላይ ለእናንተ የማስባትን ሐሳብ እኔ አውቃለሁ፣ ፍጻሜና ተስፋ ይሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ ነገር አይደለችም ይላል። እና ታዲያ ዛሬ ቁስን እያባረርን ወይም የዚህ ዓለምን ነገር እያባረርን እስከ መቼ እንኖራለን? ምክንያቱም በዚች ምድር ለጥቂት ጊዜ የምንኖር ሰዎች እንዴት ዘላለማዊ ሕይወትን እናጣለን? ምክንያቱም አሁን የምንኖረው ሕይወት የዘላለሙን ሕይወት ስለሚወስን እያንዳንዳችን ራሳችን መጠየቅ አለብን ማለት ነው። ምክንያቱም ሰይጣን በዚህ ምድር እስካለ ድረስ ሰላም አይሰጥም፣ እረፍት አይሰጥም። ዛሬ ዓለማችን ዝም ብላችሁ እዩት። በአገራችን ውስጥም ሰላም የለም። ይህ የሆነበት ዝም ብሎ አይደለም። ሰይጣን በየጊዜው ስራውን ስለሚሰራ ነው። ስለዚህ ሁልጊዜ ሰው መልካም የሆነውን ነገር መመኘት አለበት። ሕይወቱን ከእግዚአብሔር ጋር ማቆራኘት አለበት፣ ወይም ወደ እግዚአብሔር መጠጋት አለበት። እግዚአብሔር ይሻለኛል ብሎ መወሰን አለበት። ምናልባት ብዙ ጊዜ ገፍትረን ልንሆን እንችላለን። የእግዚአብሔርን ድምፅ ሳንሰማ ቆይተን ልንሆን እንችላለን። ወይም የትላንት ሕይወታችን በጣም መጥፎ ሊሆን ይችላል። ነገር ግን ዛሬ ልዩ ነው። እያንዳንዳችን የሰይጣንን ክስ መስማት የለብንም። አንተ ትናንት ኃጢአት ሰርታል፣ አንቺ ትናንት ኃጢአት ሰርተሻል ብሎ ሰይጣን ሊከሰን ይችላል። ነገር ግን ዛሬ አዲስ ቀን ነው። እግዚአብሔርን ዛሬን ከጠራን ወይም ንስሐ ከገባን እግዚአብሔር አምላክ ትናንት ኃጢአት ሰርታልና አልፈልግም አይልም። ዛሬ ግን አዲስ ቀን የሰጠ ንስሐ ገብተን ወደ እሱ እንድንጠጋ ነው። ስለዚህ እያንዳንዳችን ያንን እንድናደርግ ነው። ዓለም ዛሬ ተጨንቃለች። ስለዚህ የእግዚአብሔር ሰው ደግሞ እውነተኛ የሆነው ነገር አውቆ መኖር አለበት። ያ ነገር ካላወቀ ትርጉም የለበትም። ብዙ ጊዜ እየተጎዳ ነውና ከዛ ህይወት መውጣት አለበት። ስለዚህ እኔም ራሴን ሊጠይቅ እያንዳንዳችሁ ራሳችሁን መጠየቅ አለባችሁ። ያንን እየጠየቅን የእግዚአብሔር ዓላማ ለእኛ መልካም ከሆነ ያንን እያሰብን መኖር እንድንችል እግዚአብሔር አምላክ ይርዳን። እግዚአብሔር አምላክ ይባርካችሁ።